እንደምናመሻችሁ ተመልካቾቻችን ከዕለቱ የቢዝነስና ምጣኔ ሀብት ዘገባዎች ጋር ናትናኤል በላይነህ ነኝ። አስቀድመን ከኢትዮጵያ ንግድ ባንክ ያገኘናቸውን የውጭ ሀገራት የገንዘብ ምንዛሬ ተመን፣ ከብሔራዊ ባንክ ያገኘነውን የወርቅ ዋጋ ተመን እንዲሁም የዕለቱን የነዳጅ ዋጋ ተከታትለን እንመለስ። የቱሪዝም ሚኒስቴር መስፈርቱን አሟልቷል ላላቸው 11 ሆቴሎች ባለ 5 ኮከብ ደረጃ መስጠቱን አስታውቋል። በ2017 በጀት ዓመት በአዲስ አበባ የሚገኙ ነባርና አዳዲስ ሆቴሎችን ዳግም ምዘና አድርጌ በአስገዳጅ መስፈርቶችን ላሟሉ ሆቴሎች የኮከብ ደረጃ ሰጥቻለሁ ማለቱን አሻም ከኢዜአ ለማረጋገጥ ችላለች። በሚኒስቴሩ የቱሪስት አገልግሎቶች ብቃት ማረጋገጥና ደረጃ ምደባ መሪ ስራ አስፈጻሚ ታሪኩ ደምሴ ደረጃ ከተሰጣቸው ሆቴሎች ውስጥ 34ቱ በዳግም ምዘና፣ 6ቱ ደግሞ አዲስ አገልግሎት የጀመሩ መሆናቸውን አብራርተዋል። የምዘና መስፈርቶች የሆቴል ምርጫ፣ የገጽታ ማብሰያ፣ የሆቴሉ ጠቅላላ አገልግሎት፣ ጥበቃና ደህንነትን ጨምሮ 12 ዋና ዋና ነጥቦችን ያካተተ መሆኑም ተመላክቷል። ስካይላይት እና ሸራተን አዲስ ሆቴልን ጨምሮ 11 ሆቴሎች ባለ 5 ኮከብ ደረጃ፣ 9 ሆቴሎች ባለ 4 ኮከብ እንዲሁም 7 ሆቴሎች ባለ 3 ኮከብ፣ 5 ሆቴሎች ባለ 2 እንዲሁም 2 ሆቴሎች ባለ 1 ኮከብ ደረጃ ማግኘታቸው ነው የተገለጸው። በኢትዮጵያ የሚገነባው የፋይናንስ ስርዓት ለኢንሹራንስ ዘርፉ አስተማማኝ መሰረት የሚጥል ነው ሲሉ የአፍሪካ ኢንሹራንስ ድርጅት ፕሬዝዳንት አስታወቁ። በኢትዮጵያ እየተገነባ ባለው ጠንካራ የፋይናንስ ስርዓት ለኢንሹራንስ ዘርፉ አስተማማኝ መሰረት የሚጥል መሆኑን የአፍሪካ ኢንሹራንስ ድርጅት ፕሬዝዳንት ፓቲ መርቲን ገለጹ። ፕሬዝዳንቷ የኢትዮጵያ የፋይናንስ ዘርፉ ላይ እያደረገች ያለችውን የሪፎርም ስራ አድንቀዋል። በተለይም በሀገር በቀል የኢኮኖሚ ማሻሻያ የፋይናንስ ዘርፉን ጠንካራና አስተማማኝ ለማድረግ የወሰደቻቸው የህግና የፖሊሲ ማሻሻያዎች ለውጥ በመፍጠር ውጤታማ መሆናቸውን ጠቅሰዋል። ኢትዮጵያ ጠንካራ የፋይናንስ ስርዓት ለመገንባት እያደረገችው ያለችው ጥረት ለኢንሹራንስ ዘርፉ እድገትና ቀጣይነት መሰረት የሚጥልና ተስፋ ያለው ነው ብለዋል። በአፍሪካ የኢንሹራንስ ዘርፉ በሚፈለገው ደረጃ እድገት አለማስመዝገቡን የገለጹት ፕሬዝዳንቷ ኢትዮጵያን ጨምሮ አንዳንድ ሀገራት በዘርፉ በትኩረት እየሰሩ መሆኑን ተስፋ ሰጪ መሆኑን ጠቁመዋል። የኢንሹራንስ ገበያውን ተደራሽነት ለማስፋትም የፋይናንስ ስርዓቱን ማጠናከር ወሳኝ ሚና እንዳለው ነው ያብራሩት ፕሬዝዳንቷ። የአየር ንብረት ለውጥን ጨምሮ ሰው ሰራሽና የተፈጥሮ አደጋዎች ዓለምን እየፈተኑ መሆኑን አንስተው ለዚህ ደግሞ በቂ ምላሽ የሚሰጥና አደጋን አስቀድሞ መከላከል የሚችሉ የኢንሹራንስ ተቋማትን መገንባት እንዳለባቸው ጠቁመዋል። ኤሎን መስክ እየደረሰባቸው ከሚገኘው ጫና ምክንያት የትራምፕ አስተዳደርን መልቀቃቸውን አስታወቁ። የግዙፍ ኩባንያዎች ባለቤትና ከምርጫ ቅስቀሳ አንስቶ የዶናልድ ጄ ትራምፕ አማካሪ የሆኑት ኤሎን መስክ ከትራምፕ አስተዳደር መውጣታቸውን አስታውቀዋል። መስክ የመንግስት ልዩ ሰራተኛ ሆነው ለ130 ቀናት በትራምፕ አስተዳደር ውስጥ ሰርተዋል። የተለያዩ የዩናይትድ ስቴትስ ፌዴራል መስሪያ ቤቶች ሲሻሻሉና በሺዎች የሚቆጠሩ ስራዎችና ሰራተኞች ሲቀነሱ የኤሎን መስክ እጅ እንዳለበት ይነገራል። ቢሊዮነሩ ኤሎን መስክ በአስተዳደሩ ውስጥ ያለው ሚና ጊዜያዊ ነበር፣ መውጣቱ የሚጠበቅ ቢሆንም መስክ ግን ከዚህ ኃላፊነቱ መልቀቁን ከመታወቁ በፊት የፕሬዝዳንቱ አጀንዳ ማዕከል የሆነውን የትራምፕን የግብርና የወጪ ሂሳብ መተቸቱ ይታወሳል። ዘገባው የአፍሪካ ኒውስ ነው። በተያዘው 2025 ዓመት ብቻ በዩናይትድ ስቴትስ 14 ቢሊዮን ዶላር የሚወጡ የኃይል መሰረተ ልማት ፕሮጀክቶች ተሰርዘዋል ተባለ። በዩናይትድ ስቴትስ ውስጥ ከ14 ቢሊዮን ዶላር በላይ ንጹህ የኢነርጂ ኢንቨስትመንቶች በዚህ ዓመት ተሰርዘዋል ወይም ዘግይተዋል ሲል አዲስ ሪፖርት ጠቁሟል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በሀገር ውስጥ ባትሪ፣ በኤሌክትሪክ ተሽከርካሪና በፀሐይና በንፋስ ኃይል ልማት ላይ ወደፊት ስጋትን አሳድሯል ሲልም አክሏል። ብዙ ኩባንያዎች ባለስልጣናት የግብር ሂሳቡን በሚያጸድቁበት ወቅት ኢንቨስትመንቱ አደጋ ላይ መውደቁ ያሳስባቸዋል ሲል ተከታትሏቸው በነበሩ ፕሮጀክቶች ላይ ባደረገው ትንታኔ ተናግሯል። እንደ አውሮፓውያን አቆጣጠር በ2022 በቀድሞ ፕሬዝዳንት ጆ ባይደን በጸደቀው አስደናቂ የአየር ንብረት አዋጅ ላይ የተጠናከረ የግብር ክሬዲቶች ታዳሽ ቴክኖሎጂዎችን ለንጹህ ኃይል ሽግግር ቁልፍ ናቸው። ሪፖርቱ እንደገመተው የዋጋ ግሽበት ቅነሳ ህግ ከጸደቀ በኋላ 132 ቢሊዮን ዶላር የሚወጡ እቅዶች ተሰርዘዋል። ያለፈው ሳምንት የምክር ቤት ረቂቅ ህግ ብዙዎቹን የህግ ማበረታቻዎች ውጤታማ አድርገውታል። የባለ ብዙ ትሪሊዮን ዶላር የታክስ እፎይታ ፓኬጅ ከመጣ በኋላ ተሟጋች ቡድኖች በኢንዱስትሪው ላይ ሊያመጣ የሚችለውን ተጽዕኖም ተቃውመዋል። እነዚህ ድርጊቶች የንግድ ድርጅቶች ፕሮጀክቶቻቸውና በአሜሪካ ውስጥ ኢንቨስትመንቶችን እንዲተው እየገፉ ነው፣ ይልቁንም ስራቸውን ወደ ሌሎች ሀገሮች ለማዘዋወር እያሰቡ መሆኑን አዲሱ ሪፖርት ጠቁሟል። ተመልካቾቻችን የዕለቱ የቢዝነስና ምጣኔ ሀብት ዘገባዎች በዚሁ ተጠናቋል። ስለተከታተላችሁን አመሰግንን።